የቀብር ሰዎች ለአዲስ የቀብር እንግዳ አቀባበል ያደርጉለታል። ከቤተሰቦችህ የቀደመ የሞተ ሰው ከነበረ ከሩቅ አገር እንግዳ እንደመጣበት ሰው መስተንግዶ ያደርግልሃል። ልክ እንደ ዱንያው ትውውቅ ከአዳዲስ የቀብር ነዋሪያን ጋር በደረጃህ ልክ ትተዋወቃለህ። ተውት አረፍ ይበል፣ ከድካም ሀገር ነውና የመጣው ቀስ ብለን እንተዋወቃለን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩ። ታዲያ አዲስ የሆነ እንግዳ ብርሃኑ ከፍ ያለ ሞገስ ያለው የሆነን ሙእሚን ሲመለከቱ አዲስ የሆነ ሰው መጥቷል፣ ይህንን ብርሃን ያገኘው ከየት ይሆን እያሉ ይጠቋቆማሉ። መላእክቶችም ይመልሱላቸዋል፣ ይህ ሰው ዱንያ ላይ ሳለ አላህን አብዝተው ከሚያወሱት ባሮች ነበር ይላቸዋል። እነሱም ምን አለ አላህን ልክ እንደዚህ ሰው ባወሳ ነው እያሉ ቁጭታቸውን ይገልጻሉ። የቀብር ሰዎች በሚዘያየሩበት ወቅት አዲሱን እንግዳ ስለ ዱንያ ሁኔታ ይጠይቁታል። እገሌ እንዴት ሆነ? እገሊት ትዳር መሰረተች ወይ? እገሌ ዒባዳው ላይ የበረታ ነው ወይ እያሉ ይጠይቃሉ። ሶሐቢዩ ቢሽር ኢብኑል በራ ረዲየላሁ ዐንሁ በሸሂድነት ያለፉ ጊዜ እናታቸው በሐዘን ተጎድታ ነበር። የልጇ ናፍቆትም ሲበረታባት ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጥታ እንዲህ አለቻቸው፣ ያ ረሱለላህ፣ የቀብር ሰዎች የሚተዋወቁ ከሆነ ለልጄ በአዲስ ሸሂዶች በኩል ሰላምታ ልላክለት። እሳቸውም እንዲህ መለሱላት፣ ነፍሴ በእጁ በሆነችው ጌታ እምላለሁ፣ በዛፍ ላይ ያሉ አዕዋፋት እንደሚተዋወቁት ሁሉ የቀብር ሰዎችም እርስ በርሳቸው ይተዋወቃሉ።